በፍጹም በኩቲባር እጅ መግባት የለበትም። 1500 ዲብን ከ1500 ዲብን በላይ የሚከፍል የት አለ? እንዴት ያለ አሳፋሪ ነገር ነው! ሸቀጥ የሚሸጥ ይመስላል። የዚህ ልጅ ማንነትና ደረጃ ቢያውቁት ኖሮ ራሳቸውን ከተራራ ላይ በጣሉ ነበር። ሁለት ሺህ ልበል፣ የእሱን እጥፍ አድርገው 3000 ዲብን 3000 ዲብን 3000 ዲብን። የግብጽ መሪና የጦር ሚኒስትር ኩቲባር 3000 ዲብን አቅርቧል። የተከበረው ኩቲባር 3000 ዲብን አለ። ከግብጹ ባለስልጣን ከኩቲባር ጋር የሚወዳደር ማን አለ? ይህንን የተዋበ ባሪያ የተባረከ ያርግልን። የጠለቀ ዕውቀትንና የጥበብ ባለቤት የሆነ ልጅን አገኘ። የጸጋና የትርፍ ዕድልን አግኝተሃል። ለተከበረው ኩቲፋር ይህንን ባሪያ ሸጬለታለሁ። ተንቀሳቀስ። ላይ ካንጥሩልኝ ይህንን የልቅና ባለቤት እንዴት በድንገት ልትገዛው ቻልክ?
ከደመና በሚልቅ ገንዘብ ነው የገዛሁት። የፈለገውን ዋጋ ብታወጣ በጣም ትንሽ ነው። የባሪያ ንግድን ለመስራትና ሙታንን ለመጠበቅ ሲል ይህንን ውብ የሚሸጥ ሁሉ ምን ያለ ሞኝ ነው። ይህ ሻጭ ትልቅ ወርቅን በአፈር ሽጧል። ምን የከሰረ ነው? ይህ ሁሉ ችሮታ ያንተ ነው። እኔ ባሪያ እንጂ ከዛ አልዘልም። የተከበርከው ወደ ኩቲባር ቤተ መንግስት እንኳን በሰላም መጣ። አመሰግናለሁ የተከበሩ አለቃዬ። ገና ከመድረስህ ናፍቆት ነው እኔን ያስጠራህ? ለምን ምክንያት በአስቸኳይ እንደጠራኸኝ ማወቅ እፈልጋለሁ። ይህንን ስጦታ ትቀበይኛለሽ? ከዚህ ቀደም ይህንን ልጅ አይቼዋለሁ ልበል? በህልም ዓለም ወይም እንጃ። መልኩ ግን አዲስ አልሆነብኝም። ተወዳዳሪ ለሌለው ስጦታና ምርጫ ላመሰግንህ እወዳለሁ። ስምህ ማን ነው? ዩሱፍ። ይህ ስም የአርመን ወይም የብራይ መሆን አለበት። ዕብራዊ ነው። ስለዚህ የሻም ከነዓን ሰው ነህ ማለት ነው? ከብትና በግ ጠባቂ ህዝቦች ናቸው። ዩሱፍ፣ በፍጹም በየቋጥኙ የሚኖሩ ህዝቦችን ስም መጥራት ይቸግረኛል። ከፈቀድክልኝ የግብጽ ስም ላወጣልህ እፈልጋለሁ። ይህ ልጅ ላንቺ የተበረከተ ስጦታ ነው። ደስ ባለሽ ስም ሰይሚው። ለጌታዬ ላቅ ያለ ምስጋናን አቀርባለሁ። አለቃዬ ከፈቀዱልኝ የግብጽ ስም ላስቀምጥለት እችላለሁ። ይቻላል። ከዩሱፍ ጋር የሚመሳሰል ዩዘርሲፍ የተሻለ ነው። ዩዘርሲፍ ቆንጆ ስም ነው። ከአሁን ሰዓት ጀምሮ በዚህ ስም እጠራሃለሁ። ተስማማ? የሚያስደስታችሁ ከሆነ ተስማምቻለሁ። ዩዘርሲፍን እንድታከብሩትና እንድትንከባከቡ ትፈልጋለሁ። አንድ ቀን ሊጠቅመን ይችላል። ወይንም ከቤተሰባችን አንዱ ሆኖ ልጃችን ሊሆን ይችላል። እንዴት አለቃዬ? ከዩዘርሲፍ በላይ ማን አክብሮት ይገባዋል? አያችሁት እንዴት እንደሚያምር? ከዚህ ቀደም እንዲህ ያለው አይተናቀለ። ይህ ባሪያ ሊሆን ይገባል። የደም ግባቱ የባሪያ አይመስልም። ይህች የአንተ ማረፊያ ቤትህ ናት። ወደድካት? በጣም ነው የማመሰግነው እመቤቴ። በጣም ውብ ናት። የሚወደውን ሁሉ ለዩዘርሲፍ አመቻችለት። ከባርነት የጭቆና ቀንበር ላላቀቀኝ አላህ ምስጋና ይድረስ። ከጸጋ ስላጣቀምከኝም አመሰግናለሁ። ዩሱፍ ሆይ
የደስታና የተድላ ኑሮ አኑሮሃል። ከጥልቅ ጉድጓድ አውጥቶ የተከበረ ደረጃን አጎናጸፈ። ከፍጥረታቱ ሁሉ አንተን መረጠ። የሰዎችን ምስጢርና አሻጥር እንድታውቅና ሕልምንም እንድትፈታ ጥበብን ሰጠ። ከሌሎች ይበልጥ ሊቅ ትሆን ዘንድም ልብህን በእውቀት ብርሃን ሞላው። ምስጋና ላንተ ይድረስህ አምላኬ፣ በእኔ ላይ ለዋልከው ሁሉ ምስጋና ይድረስህ።